ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተቆርቋሪ ነው። ሁሉም ሰው መፍትሄው ግን የማን ነው? የየራሱ ነው። ያም እንዲህ ነው፣ ቤተ ክርስቲያን እንዲህ መደረግ አለበት፣ ያም ተነስቶ ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣና ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባችሁ፣ እንትና እንዲህ ማድረግ አለባችሁ ይላል። አሁን ስለ ቤተ ክርስቲያን ችግር እንኳን ገብታችሁ ዩቲዩብ ላይ ወይም የሆነ ላይ ብታዩ 100 ሰው ከተናገረ 100 አይነት መፍትሄ ነው የሚመጣው። ያ በራሱ ችግር ነው እየተናገርኩት ያለ ያ በራሱ ችግር ነው። ሰዎችም የሚፈልጉብን ዲያብሎስም የሚሰራው እንዲህ ያደረገ ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሐሳብ በማሰብ ሳንሰበሰብ ስለመሰብሰባችን የተለያየ ሐሳብ እያወራን ተበትነን እንጨርሳለን። እውነቴን ነው የምነግራችሁ። የሶርያ ቤተ ክርስቲያን የበተናት ይሄ ነው። ግማሾቹ እንደ ኤፍሬም ያስባሉ፣ ግማሾቹ ደግሞ እንዳንዱ ያስባሉ። የአርመን ቤተ ክርስቲያን ሊበትናት አሁን አደጋ ላይ ናት። ዛሬ ራሱ አሁን በዚህ ወቅት እንኳን ያ ችግር የመጣው ከዚህ መከፋፈላቸው ነው። አንድ ልብ ግን የሚኖረን ከቤት ተጀምሮ ነው። ሁሉም በቦታው ነው በሉ እንጂ ምዕመኑ የምን ስራ ይስራ? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብልክ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምዕመንነታችሁ ለወሬ ተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለህ አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ።